ሄሎ 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 ማነው? ምንም የሚፍቀተኝ የተሳሳተ ስልክ ነው። ከተነሱ ቀን ሽንቴ ሸንቼ ልጣተኝ ሄሎ ምን የት በር? እኔ በር ምን እስኪ አንተ ሰውዬ እጅን ወደዛ አድርግልኝ፣ ወደዛ አድርግልኝ። ምንድን ነው የብላይን አገባሽ? ለምን አንተ አታገባም ታዲያ? ማን? እኔና አንቺ ተቆሳስለን ማለቃችን ነው። ቀረውብህ። ሰዓቱ ሄዷል። ተነሽ ተነሽ እንዳ ትዕግስት ደህና አደሩ ማዘር። ደህና አደር። እኔ የምልሽ የቤት ኪራዩን የመስከረምን አልከፈልሽ?
የጥቅምትን አልከፈልሽ። ይኸው ህዳር መጣ። ያው ትንሽ ብር ጎሎኝ ነው። ሞልቼ እከፍላለሁ ማሚ እኮ ዛሬ ከዛሬ እንዳያል። እኔም እኮ ያው የምጠቀምበት ስለሆነ ነው። እሺ እና ታዲያ ምን አማረሽ? ካረኩስ 3 ወሬ ነው። አንቺና ልጄን መቼም አልተዋችሁም። ትምህርትሽን ስላቋረጥሽ መቼም እንዳይከፋሽ። የኔ ጌታ የኔ ስለሆንክ እጅግ በጣም እድለኛ ነኝ። የኔ እናት መቼም አልተውሽም። ቆሎዬን ደፋሽብኝ። ያይሽ አትሄጂም እንዴ? ደፋሽብኝ እኮ እናት። ይቅርታ ያለት እንጀራ እኮ ነው። ደፋሽብኝ እኮ አፈሩን እኮ ነው። አይሆንም እኮ ይሄ አይሆንም። እንደዚህ አይሆንም እናት፣ አይሆንም። አፈሩን እያረግሽብኝ ያለሽው እንጀራ። ይቅርታ አባቴ ለቅምላለሁ። ይሄን እኮ ነው ሰርቼ የምበለው። ለቅምላለሁ። የአፈሩን እኮ ነው እናቱ። ክፋይ ወይ በቃ የዚህን ጊዜ ግን ክፋይልኝ። አይመለከተኝም። አሁን ብሬስ ይሄ ብቻ አይበቃም ማናት። እኔ ከመልቀሙ ሳድር ይመትከኝ እኮ አንተ አስጨናቂ። አንተ እኮ አዳር እንጂ ትዳር አይሆንም። ላገባ ነው። እባክሽ ቤቴን እየበረደው ነው። ሞቅ መታረቅ ታስፈልገኛለሽ እና በቅርቡ አዲስ ነገር ጠብቂ። ነፃነት አበቃለት በለኛ። ነፃነትን የምታስንቅ ነው ባገባው። እኔ አንቺ ወንድም ወንድምነቱን ገና ከሆኑ ጀመርከው። ያው ዘመዴ ናት ስላልኩኝ ከአሁኑ እንለማመድ ብዬ ነፃነታችንን ከምናጣ ዘመድ ሆነን እንምጣ የሚል ሀሳብ አለኝ። ደግሞ አይ ወንዶች አልቅባችሁ መቼም። የኔ ቆንጆ ቀናሽ እንዴ ሲሉ ሰምተዋል። እኛ መቅናት ስለማያወጣ ነው አንቀናም። ማናችሁ ደግሞ እናንተ? እኛ ነና እኔና መሰሎቼ ማታ አበባይ ወለላይ ስንባል አድረን ጠዋት ላገባ ነው የምንባል መስኪኖች። እስኪ ተይ ልታጠብበት አሁን እኔና
አንቺ በፍቅር ተወያይተን አንቺ እኔና አንቺ በፍቅር ተወያይተን ብዙ ታሪክ አልፈናል። ምንድን ነው ሁሌ እንደዚህ ያን ነገር? አንቺ ኮተታም ጦሰኛ የመሞት አላማ ካለሽ ለራስሽ እንኳን ባታዝኝ ለልጅቱ አታዝኝ። ትንዘላዘሉና ጦሳችሁ ለሌላ ይተርፋል። ሰካራም አያ የራሴን ለሌላ ሰው ሳዞር ምን አይነት ማናት እንደው ጉር ሰርታን ነበር እኮ። ቆንጂ አንቺን ፈዘሽ እኔም ሰክር ይሆናል ታውቃለህ። ደህና ሴት የማይሆን ቦታ ስትገኝ ታንገበግበኛለች። አሁን እቺን የመሰለች አበባ በግራ በቀኝ ቢሊየነር አስከትላ ስካይላይት መግባት ሲኖርባት እቺ ልጅ አንከልክላ መንገድ ላይ ይዛት ትገባለች። ይራስዋሙት እኔ ሞኝ ሴት ታንገበግበኛለች። ይቅርታ ጌታዬ። ኧረ ችግር የለውም። አንቺን የመሰለች አበባ ቀጥፌ ጉዶኝልሽ ነበር። ልጄ ናት። አይወንድ አንቺን የመሰለች ቆንጆ አስወልዶ ኮበለለ አይደል? ኧረ እባክህ እኔ የምትፈልገውን ነገር ካገኘች በኋላ ላሽ ብለው እኮ ነው የሚሆነው። የዘንድሮ ሴት እኮ አይታመንም። አስጨነቀኝ እኮ አስጨናቂ በልደው እባክህ። ከእኔ ተርፈሽ ደግሞ ሌላ የራቦ መኪና እንዳይበላሽ። ነይ ግቢ፣ ነይ ግቢ። አይ እንደ ነይ ግቢ፣ ነይ ግቢ። የለም አይ አቦ በቃ ሂጂ። እንዴ ደርቀሽ ቀረሽ እኮ እዚህ ተገትራትሽ ኮረመማለች እንዴ። አይ ምናልባት አንተ እቺ ሰዓት ነች ጭራሽ አንቺ ነሽ ስልክ የምትጠይቂው? አስጨናቂ ስልክን ስጠኝ ያለች እኮ ነው። አይ ምናልባት የቤት ኪራይ ደርሶብኝ ብር ጎድሎኝ ነው። ምናልባት እቺን ከገዙኝ ብዬ ነው። እቺ ስልክ ፋይል ምናምን ግን ቼክ አድርገሻል? ፈትሸሽ ጭሽ በኋላ እንዳያወጡብሽ ጉድሽ። እንግዲህ ተቸግረሽ ከሆነማ እንረዳዳ። ልምላልሽ የቤት ኪራይ እኔ ልምላልሽ። አምጪ ስጣት በቃ እንሂድ። ብሩን አግኝቻለሁ። ታይ ማታውሊ የአንድ ወሩን አግኝቻለሁ። የአንድ ወር ብቻ? አዎ። ከዛ ቀሪውን ደግሞ እፈላልጋለሁ። መቼስ ምን ይደረግ። እሺ እንግዲህ ይሁን።